ሰላም የህይወት ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው። ውድ የፕሮግራማችን ተከታታዮች እንግዲህ በዚህ ቻናል ላይ ከኢሚግሬሽን ጋር የተያያዙ በተለይ ደግሞ ከራሴ የላይፍ ኤክስፒሪየንስ ጋር የህይወት ገጠመኞቼ በተለይ ደግሞ ከስደት ጋር የተያያዙ ነገሮችን የማቀርብበት ቻናል ነው። እንኳን ወደ ቻናላችን መጣችሁ እላለሁ። እንግዲህ ለዚህ ፕሮግራም አዲስ የሆናችሁ እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። እንግዲህ ጌትሽ አዲስ ሰው ከመርካቶ አውቶቡስ ተራ እስከ አሁን እስካለሁበት ካናዳ ካልጋሪ የተለያዩ ሀገሮችን በስደት በትምህርት በጉብኝት በተለያየ ሁኔታ እንግዲህ አልፌ እዚህ ደርሻለሁ እና ከዛ ጋር የተያያዙ ብዙ ገጠመኞች ስላሉኝ ሼር ለማድረግ ነው ይሄን ቻናል የከፈትኩት። እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። እንግዲህ ይሄን ቻናል ለሌሎች በተለይ ደግሞ በስደት ላይ ላሉት ወገኖቻችን እንድታስተላልፉ በአክብሮት ጥሬን አቀርባለሁ። እንግዲህ ወደ ዛሬው ፕሮግራም ስተላለፍ ዛሬ እንግዲህ በተለይ በአውስትራሊያ ይሄ የስደተኞችን የመጥላት አዝማሚያ ወይ ደግሞ ጸረ ስደተኛ ሰልፍ በየቦታው እየተካሄደ ይገኛል እና ዛሬ የማቀርብላችሁ የአውስትራሊያውን ነው። እንግዲህ አውስትራሊያ አልነበርኩም፣ ግን የአውስትራሊያው ሰልፍ አብዛኛው ህንዶችን በመጥላት ላይ ያተኮረ ነው። እንግዲህ ይህን ቪዲዮ ሳየው እንደዛ ነው የሚለው፣ ምክንያቱም ህንዶችን ነው እየጠሉ ያሉት እና ሌላውን ዜጋ አይደለም። እና ይሄ ደግሞ እንግዲህ እኔ ህንድ ሀገር 7 ዓመት ቆይቻለሁ። ፈርስት ዲግሪ እና 2ኛ ዲግሪንም የሰራሁት እዛ ነው እና የህንዶችን ባህል አውቀዋለሁ ብዬ አስባለሁ። በተለያየ ሀገር ደግሞ ትራቭል ሳደርግ ከኬንያ ጀምሮ እንግዲህ ህንዶች የሌሉበት ሀገር የለም። በአብዛኛው ብዙ ቦታ አሉ እና እንዴት ቢሄቭ እንደሚያደርጉና ከሶሳይቲው ጋር በተለይ ደግሞ ከሚቀበላቸው ሶሳይቲ ጋር እንዴት ብሌንድ አድርገው ወይ ደግሞ ተዋህደው መኖር እንዴት እንደሚያስቸግራቸው ለመናገር ፈልጌ ነውና እስቲ ለማንኛውም እንግዲህ ይሄ አውስትራሊያ ውስጥ ነው ያየሁት እንትኑን ትንሽ ቪዲዮውን አይተን ከዛ በኋላ እንግዲህ ይሄንን በተለይ ደግሞ ፕሮቴስት የሚያደርጉት ወይም የሚቃወሙት ሰዎች ለምንድን ነው ይሄን የሚያደርጉት፣ በተለይ ደግሞ በሌላ አገር ላይ ያለውንም ደግሞ አንድ ላይ የራሴን እይታ ለማቅረብ ሞክራለሁ ማለት ነው እና ወደ ፕሮግራሙ እንሂድ። እንግዲህ ይሄ ህንዶችን በመቃወም ነው የሚለው እንግዲህ ቪዲዮ አውስትራሊያ ውስጥ የሚኖሩትን የህንድ ተወላጆች እና የህንድ ዝርያ ያላቸው ማለት ነው እና እነሱን ነው የተቃወሙ ያሉት፣ ከህንድ የሚመጡትን ማለት ነው። እና እነዚህ የናዚ ግሩፖች ናቸው። ይሄ እኛ አውስትራሊያን አወክሉም እነዚህ ሰዎች ያለች ነው የአውስትራሊያ ተወካይ። እኛ አውስትራሊያኖች እንደዚህ አይነት ባህር የለንም እና አባቴ የመጣው ከሌላ ቦታ ነው፣ እናቴ ከሌላ ቦታ ነው የመጣችው እና ሁላችንም በጣም የተለየ ዝርያ ነው ያለን እና እርስ በራሳችን መጠላላት የለብንም እያለች ነው።
ይሄ ደግሞ የኢንዲያ ሃይ ኮሚሽን ነው እና አውስትራሊያ ውስጥ ስለሚሆነው ነገር በጣም ግራ ጋብቶናል እና ከአውስትራሊያ መንግስት ጋር የተነጋገርን ነው እያለ ነው እንግዲህ ይሄ ህንዶችን ወክሎ ማለት ነው። እና የህንድ ኮሚኒቲ ወይ ደግሞ ህብረተሰብ አውስትራሊያ ውስጥ በጣም በጥላቻ ነው ያለው። አውስትራሊያ ውስጥ ከሚሊዮን በላይ ህንድ ዝርያ ያላቸው ሰዎች አሉ። እንግዲህ የኛ የሃይ ኮሚሽኑ ወይ ደግሞ የህንድ ተጠሪው ከአውስትራሊያ ጋር ተነጋግረው ይህንን ፕሮብሌም ያው ለማቃለል እንሞክራለን ነው የሚለው። እንግዲህ እኛ ያው የአውስትራሊያ ገቨርንመንት እንግዲህ የተለያዩ ዝርያዎች የሚኖሩበት ሀገር ነው እና ይሄንንም ከግምት ውስጥ አስገብቶ እኛን ያግዘናል ብሎ ነው የሚያስቡት። እነዚህ ደግሞ ኢሚግራንት በተለይ ደግሞ ስደተኛው ቁጥሩ እየበዛ ነው። ስለዚህ እኛ ስራ እያጣን የእኛን ነገር እያጣበቡት ነው የሚሉት። ይሄ የአውስትራሊያ ፖሊሲ መሆን የለበትም እና የስደተኛውን ቁጥር መቀነስ አለባችሁ ነው እና እንግዲህ እንትኑ ይሄንን ይመስላል እና አሁን ለመናገር የፈለኩት ምንድነው በተለይ ይሄ ፓርቲኩላሪ በተለይ አውስትራሊያ ውስጥ ያለው የስደተኛ ጥላቻ ያነጣጠረው የህንድ ዝርያ ባላቸው ውስጥ ነው እና ይሄ እዚህ ብቻ አይደለም። በጣም የሚገርማችሁ አውስትራሊያ ውስጥ ብቻ አይደለም። አሁን እኔ ባለሁበት ሀገር ካናዳ ውስጥ በጣም የሚገርማችሁ በጣም ከፍተኛ ቁጥር ያላቸው ህንዶች አሉ እና ህንዶቹ በአብዛኛው የሚመጡት በተለይ ደግሞ ካናዳ ውስጥ ያሉት ከፐንጃብ ግዛት ነው እና ፐንጃብ እንግዲህ እነዚህ ሻሽ የሚጠመጥሙ ሰዎች ናቸው። እንግዲህ ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ እና ከአሜሪካ ከመጣው በኋላ እነዚህ ሰዎች በጣም በብዛት እዚህ አሉ እና አሁን እንግዲህ አንድ ችግር እኔ ያየሁትን ነው የምናገረው። እኛ ያው የራሴን እይታ ነው እየተናገርኩ ያለሁት። ይህን ሳረግ ግን አንድ ፓርቲኩላር የሆነ እንትን ጠልቻ አይደለም እየተናገርኩ ያለሁት፣ ግን ያየሁትን እና የደረሰብኝንም ነው የምናገረው እና በጣም የሚገርማችሁ የመጀመሪያዎቹ በጣም ከባድና ከውጭ ሀገር ሰው ጋር አብረው ለመኖር በጣም ከሚያስቸግራቸው ሰዎች የመጀመሪያዎቹ ቻይናዎች ናቸው እኔ እንዳየሁት። ሁለተኞቹ ደግሞ ፊሊፒኖች ናቸው። ሶስተኛ ህንዶች ናቸው እና ሁሉ ህብረተሰብ እንግዲህ የራሱ ባህል ይዞ ነው የሚመጣው ከሀገሩ ሲመጣ። በጣም ከባዱ ነገር ግን ይዞት የሚመጣው ባህል እና እምነት ከነጮቹ እምነት ጋር አብሮ አይሄድም። ብዙ ጊዜ በተለይ ኮኬዥያን ነጮች ምለው ያው ኮኬዥያን ዝርያ ያላቸውን ነው። ያው ብዙ ሰው በዛ ስለሚጠቀም ነው እንጂ ቃሉን ባልጠቀመው ደስ ይለኛል። ነጮቹ በተፈጥሮ እንግዲህ ብዙ ሀገር ካያችሁ አሜሪካም ካናዳም ስታዩ የክርስቲያን ቤዝ ኮሚኒቲ ነው ያላቸው እና ይሄ ሼር ማድረግ አንዳንድ ጊዜ ኖሚናል የሆኑ ክርስቲያኖችም ሊሆኑ ይችላሉ። የግድ ኢቫንጀሊካል ላይሆኑ ይችላሉ፣ ማለት በክርስቶስ ማያምኑ ሊሆኑ ይችላሉ። ግን የክርስትና ህይወትን አነሰን በዛ የሚያውቁ ናቸው እና ብታዩት አሁን ኮንስቲቱሽናቸው ራሱ አሁን ካናዳ ውስጥ ፕራይም ሚኒስትሩ አገሩን ለማስተዳደር ሲመረጥ መጀመሪያ የመጽሐፍ ቅዱስ እጁ ላይ አድርገው ነው ቃል የሚገባው እና ብዙዎቹም እንደዛ ነው የሚያደርጉት ያሉት እና ይሄን ምላችሁ ለምንድን ነው ብዙ በሰለጠኑ ሀገሮች የክርስትና ቤዝ የሆነ ሀገር ነው ያለው
እና በዚህ ሁኔታ ውስጥ ያሉ እነዚህ ሰዎች ሌሎቹን ሰዎች ከተለያየ ቦታ እንግዲህ የተለያየ ሪዝን ይኖራቸዋል። ግን የመጀመሪያው እንግዲህ ብዬ ማስበው ልክ ሲምፓታይዝ ማድረግ ሼር ማድረግ ዌልዝን ማለት ሀብታቸውን ሼር ከማድረግ ኮሚኒቲያቸውንም የተጎዱትን ከማምጣትም ከዛም አንግል ማየት አለብን እና በእርግጥ ሁሉም ሰዎች በዛ መልኩ ሁሉም ህብረተሰብ በዛ መልኩ ያየዋል ማለት አይደለም። ግን በአብዛኛው ግን ሞቲቭ ምንድነው? ለምንድነው ኢሚግራንት ከተለያየ ቦታ የሚያመጡት የሰለጠኑት ሀገሮች ብላችሁ ስታስቡ ብዙ ቦታ በጦርነት ብዙ ችግር የደረሰበትን ህዝብ ነው የሚያመጡት። እንግዲህ እንዳልኳችሁ ሞቲቫቸው ሌላ ሊሆን ይችላል። ግን የመጀመሪያው ግን የሂማኒቴሪያን ነው። ያው በሰብአዊነት ነው እነዚህ ሰዎች ወደዚህ ወደ ሀገራቸው ሰዎችን ይዘው የሚመጡ ብዬ አስባለሁ። እና ታዲያ በዚህ ሁኔታ ውስጥ እነዚህ ሰዎች እያሉ ብዙ የተለያዩ ቻሌንጆች ያጋጥሟቸዋል። የመጀመሪያው ደረጃ እንግዲህ ቅድም እንዳልኳችሁ ብዙ ሀገሮች የክርስቲያን ቤስ ናቸው። ያው በመንፈሳዊ ነገራቸው የተቀረጸው ከክርስትና ባህል ጋር ነው። ክርስትና ደግሞ ሼር የማድረግ ህይወት ነው። ለሌሎች ማሰብ፣ ሌሎችን መርዳት ከሚለው ጽንሰ ሀሳብ የወጣ ነው እና ብዙ ጊዜ አሁን በተለይ ከህንድ ከሚድል ኢስት በተለይ ከቻይና ከተለያየ ቦታ የሚመጡት በተለይ ደግሞ የክርስትና ህይወት የሌላቸውና የመጽሐፍ ቅዱስ ቤዝ ያልሆነ ህብረተሰብ ያላቸው ከዛ ኮሚኒቲ የሚወጡት እንዴት አብረው ከሌላው ሰው ጋር መኖር እንደሚችሉ ምንም አይዲያ የላቸውም። እና ይሄ እንግዲህ እኔ ፕራክቲካሊ በአይኔ ያየሁትን ነው የምነግራችሁ ያለሁት። ብዙ ቦታ ያጋጠመኝን ነው። እና በተለይ እኔ ለመጀመሪያ ጊዜ ቻይናዎችን ደቡብ አፍሪካን ያገኘኋቸው እና በጣም የሚገርማቸው አሁን ቻይናዎች በደቡብ አፍሪካ ውስጥ እኔ በነበርኩበት ጊዜ በጣም በብዛት ሆልሴለሮች እነሱ ነበሩ እና ለአበሻው በተለይ ለእኛ ኮሚዩኒቲ እነዚህ ሰዎች ለእኛም ኮሚኒቲ ለሌላውም ሆልሴል የሆኑና ሪቴል እኛ እንድንሸጥ ከነሱ በብዛት እንገዛ ነበር። ግን የሚገርማቸው ነገር እነሱ ራሳቸው ኢሚግራንት ሊሆኑ ይችላሉ ወይ ደግሞ በቢዝነስ ይሆናል አፍሪካ የገቡት። እንግዲህ ስለ ቻይናዎች ነው እያወራሁ ያለሁት። እና እነዚህ ሰዎች እዛ ገቡ በኋላ ብሌንድ ማድረግ አይችሉም። ብሌንድ ሚንስ ላይክ አብሮ ከህብረተሰቡ ጋር ህብረተሰቡ ምንድን ነው የሚፈልገው የህብረተሰቡን ባህልና እምነት አክብረው አይደለም የሚኖሩት እና በራሳቸው መንገድ ነው የሚሄዱት። ይሄ ደግሞ ከነሱ ነው ይሄ ችግር የመጣው ብላችሁ ስታስቡት ያደጉበት ቦታ ያለው እምነት ያደጉበት ቦታ ያለው ባህል እነሱ በሚያውቁት እንጂ አሁን በሚኖሩበት አገር አይደለም። ይሄ ነው ትልቁ ልዩነት። ለምንድን ነው ያልኳቸው? ሁልጊዜ አሁን በተለይ ከተለያየ ባህል ሰዎች በሚመጡበት ጊዜ የሚመጡበትን አገር ባህል ምንም መረዳት አይችሉም። ምክንያቱም ኮመን የሚያደርጋቸው ነገር የለም። ምክንያቱም እንደምታውቁት እንግዲህ ቻይና ውስጥ የክርስትና ህይወት በጣም ሊሚትድ ነው። ምክንያቱም በጣም ትንሽ ክርስቲያኖች ናቸው ያሉት። ብዙዎቹ በክርስትና የሚያምኑ አይደሉም። ስለዚህ የራሳቸው እምነት አላቸው፣ የራሳቸው ሃይማኖት አላቸው። ስለዚህ የሚያስቡት ስለማን ነው ያላችሁኝ እንደሆነ በቃ ቻይና ስለሆነውና ስለ ቻይና ብቻ ነው የሚያስቡት። በተረፈ ሌላ ዜግነት ስላለው ሰው ምንም እንትን የላቸውም። ምክንያቱም ለምንድን ነው ያደጉበት ሶሳይቲ በጣም አይሶሌትድ ስለሚሆኑ በጣም ተገልለው ስለሆነ ከሌላው ዓለም ጋር አሁን ሌላው ዓለም የነሱን እርዳታ ስለሚፈልግ የነሱን ጥቅም ስለሚፈልግ እንጂ በባህል በእምነት ስታዩ በጣም ተቃራኒ ናቸው ከሌላው ሶሳይቲ ጋር ማለት ነው። እና እንግዲህ ከደቡብ አፍሪካ የጀመርኩበት የራሴ ኤክስፒሪየንስ የራሴ እይታ ስላለኝ ነው። እና ከነዚህ ሰዎች ጋር በጣም የሚገርማችሁ ቢዝነስ ጀምሮ እንግዲህ የንግድ የመጀመሪያው ነገር ይሄ ከስተመር ሰርቪስ የሚባል ነገር አለ። ይሄ ስታንዳርድ የሆነ ነው። እንግዲህ ሰው ቢዝነስ በሚሰራበት ጊዜ ወይ ደግሞ ንግድ በሚሰራበት ጊዜ ከስተመር ሰርቪስ በጣም ወሳኝ ነው።
ምክንያቱም እናንተ እንግዲህ ከስተመር ደንበኛዬ ነው የምትሉትን ሰው በደንብ መንከባከብ አለባችሁ። በጣም የሚገርማቸው አሁን ቻይናዎቹ ምንም ትዕግስት የላቸውም። መጀመሪያ ስትመጡ መጀመሪያ ምን እንደምትፈልገው ምናምን ነው። ይሄ የከስተመር ሰርቪስ የላቸው እና በዚህ ምክንያት ሆስታይል የሆነ ኢንቫይሮንመንት ክሬት ያደርጋሉ። ሚንስ ጠላትነት። በጣም ብዙ ነገር መግዛት ስትፈልጉ የነሱ አፕሮች ወይ ደግሞ የነሱ አቀራረብ እናንተ በቃ እነሱ ሱቅ መጥታችሁ እንዳትገዙ ያደርጋቸዋል። እና ሌላ አማራጭ ከሌላችሁ ያው ታግሳችሁ ትገዛላችሁ። አማራጭ ካላችሁ ግን ያው ጥላችሁ ትወጣላችሁ ማለት ነው። እና ብዙ ቦታ ላይ እንግዲህ ቻይናዎችን ሳያቸው እንደዚህ አይነት ነገር አላቸው። እነዚህ ሰዎች ይህንን ነገር እንዴት ነው ዴቨሎፕ ያደረጉት ካላችሁ ከተቀረው ኮሚኒቲ ጋር አብረው ስላልኖሩ የሚያውቁት ነገር የለም። ስለዚህ እርስ በራሳቸው ከመጠቃቀም በስተቀር ለሌላው ኮሚኒቲ ምንም እድል አይሰጡም። እና አንድ ቻይና እንግዲህ ብዙ ቻይናዎች ወደ ደቡብ አፍሪካ ከሄዱ ደቡብ አፍሪካ ሲሄዱ የደቡብ አፍሪካን መንግስትና ህብረተሰብ እግረ መንገዳቸውን ማገልገል አለባቸው። ምክንያቱም በዛ ምድር ላይ እስካሉ ድረስ የዛን አገር ህዝብ መንግስት እየጠቀሙ እነሱም እየተጠቀሙ ለሁሉም አብረው ባላንስ የሆነ ግሮዝ ማምጣት አለባቸው። ማለት ባላንስ የሆነ እድገት ማምጣት አለባቸው። ግን ዝም ብለው እነሱ እንትናቸው ላይ ብቻ ፎከስ የሚያደርጉ ከሆነ ከትንሽ ጊዜ በኋላ ህዝቡ ይነሳባቸውና ውጡልን ይላል ማለት ነው። እንግዲህ ይሄ በቻይናዎች ያየሁትን ነው። ብዙ ቦታ ላይ ቻይናዎችን ሳያቸው እንግዲህ ከኬንያን የጀመርኩላችሁ ይቅርታ ከደቡብ አፍሪካን የጀመርኩላችሁ ከደቡብ አፍሪካ እንግዲህ እዚህ እስክመጣ ድረስ ብዙ ቦታ አይቻቸዋለሁ ቻይናዎቹ። በጣም የሚገርማችሁ ነገር ከኮሚኒቲው ጋር ምንም ብሌንድ ሳያደርጉ ከኮሚኒቲው ጋር እንደዚህ ዘይትና ውሃ ሆነው ነው የሚቀጥሉት። ይሄ በጣም አደገኛ ነው። እና የሚቆዩት ለምንድን ነው ያላችሁ እንደሆነ ኮሚኒቲው ከነሱ ቤኔፊት ስለሚያገኝ ብቻ ነው እንጂ በተረፈ በእምነትም በካልቸርም በባህልም ከምንም ግንኙነት የላቸው እና ይሄ በጣም አደገኛ ነው። ስለዚህ ህዝቡ ቁጣውን ጠብቆ ቢያፈስ ምንም አይገርምም። እና የመጀመሪያ ሰዎች ያየኋቸው ቻይናዎቹ ናቸው። ቻይናዎቹ አይመቹም፣ በጣም ከባድ ናቸው። እንግዲህ ይሄ የራሴ እይታ ነው። ሁለተኛ እንግዲህ በጣም ብዙ ቦታ ላይ ያየኋቸው ደግሞ ህንዶች ናቸው። እንግዲህ እንደምታውቁት ህንዶች እንግዲህ በተለይ አፍሪካ ውስጥ በኡጋንዳ ላይ በተለይ ኢዲ አሚን ዳዳ በፊት የነበረው እንትን እንዴት በ24 ሰዓት ውስጥ ህንዶችን እንዳስወጣ ታውቃላችሁ። እና ብዙ ሰው ያውቀዋል ብዬ አስባለሁ። እና ይሄ ከምን የመጣ ነው ብላችሁ ስታስቡ በጣም የሚገርማችሁ ቻይናዎችም ልክ የህንዶች አይነት አፕሮች ነው ያላቸው። ይቅርታ ህንዶቹ ልክ የቻይና አይነት አፕሮች ነው ያላቸው። እና ምንድን ነው እነሱ ህንዶች እንግዲህ እኔ 7 ዓመት ኖሬያለሁ ህንድ ሀገር እና አብዛኛዎቹ እንግዲህ እግዚአብሔርን አያውቁም። ፈጣሪ ብሎ የሚያስቡት በጣም ብዙ አይነት አምላክ ያላቸው ሰዎች ናቸው። እንግዲህ ከእምነታቸው ጀምሮ ከሌላው ባህል ጋር ከሌላው ህብረተሰብ ጋር ምንም የሚያገናኛቸው ነገር የለም። በጣም ተለይተው የሚኖሩ ሰዎች ናቸው። እና ከሀገራቸው ሲወጡ ሌላ ቦታ በሚሄዱበት ጊዜ ያንን እምነታቸውን ያንን ባህላቸውን ፕሮሞት ማድረግ ይፈልጋሉ፣ በሚኖሩበት ሀገር ማለት ነው። የሚኖሩበት ሀገር ደግሞ ለእንደዛ አይነት ነገር ሬዲ አይደለም። ምክንያቱም ቅድም እንደተናገርኩት ብዙ የነጭ ሀገሮች በተለይ ደግሞ ይሄ ኮኬዥያን የሚኖሩበት ሀገር በቃ ይሄ ኮመን ወርልድ ነው እነሱ ክሬት ያደረጉት። በቃ አብረን እንኑር አይነት ኢንቪቴሽን ነው ለኔ የሚታየኝ ማለት ነው። ግን እንግዲህ አንዳንዴ ሂድን አጀንዳ ሊኖራቸው ይችላል፣ የተደበቀ አጀንዳ ሊኖራቸው ይችላል። ግን በአብዛኛው ግን አብረን እንኑር ነው፣ በቃ ሼር እናድርግ ነው ካልቸራቸውን ስታዩ ማለት ነው። የብዙዎቹ ኮኬዥያን ነጮች የምንላቸው ማለት ነው። እና ሬሲስት አይደሉም፣ በእንትን አላደጉም፣ በእንደዚህ በጥላቻ አላደጉም። አሁን ልጆቻችንን እዚህ ስታዩቸው ከዚህ በተለይ ሌላ ሀገር ማያውቁ ሰዎች እዚህ ተወልደው ያደጉ ሰዎች ጥላቻ የሚባል ልጆቹ ጥላቻ የሚባል ነገር አያውቁም።
በቃ ግድ የላቸውም። ከሌ ከየት መጣ ከሌ ከየት መጣ አያውቁትም። እኛ ኢሚግራንት የሆነው ግን ከሌላ ቦታ አድገን የመጣን ሰዎች ግን ያ ሀገራችን ውስጥ የምንኖርበት ተወልደን ያደግንበት ቦታ ላይ ይዘነው የመጣነውን ነገር ይዘን ነው ከዚህ ሶሳይቲ ጋር የምንቀላቀለው። አንዳንዶቻችን ጊዜ ወስድና ከትንሽ ጊዜ በኋላ ልንረሳው እንችላለን። ትልቁና ዋናው ነገር ሰው የእግዚአብሔርን ቃል ማወቅ ሲጀምር ሰው ሁሉ አንድ እንደሆነ ይገባዋል። እና ሰው ደግሞ እግዚአብሔር በምክንያት ወደዚህ ሀገር እንዳመጣው ካሰበ ሁሉም ሰው አክብሮ መኖር እንዳለበት ይገባዋል። እና ለዚህ ነው የእግዚአብሔር ቃል ሰዎችን በጣም የሚገርማችሁ የሰዎችን አእምሮ በተለይ ከሬሲዝም ይሄ ከጥላቻ ሰዎችን ነፃ እንዲሆን የሚያደርግ አንዱ ትልቁ ዲቶክስ የእግዚአብሔር ቃል ነው። እና እግዚአብሔር ቃል በሚኖርበት ጊዜ ሁልጊዜ ቻሌንጅ ያደርጋቸዋል። ምክንያቱም እግዚአብሔር ፍቅር ነው። ፍቅር ከሆነ ደግሞ ሌሎችን መጥላት የሚባል ነገር አይኖርም። ስለዚህ ቻሌንጅ ያደርጋቸዋል ውስጣቸው ማለት ነው። ስለዚህ ጥላቻ የሚባል ነገር አይኖርም። አንዱ ይሄ ነው። ስለዚህ እነዚህ ሰዎች አሁን ህንዶቹ ያን እግዚአብሔርን ስለማያውቁ፣ ቻይናዎች እግዚአብሔርን ስለማያውቁ እነሱ የሚያውቁት ነገር የራሳቸው አምላክ ብቻ ኃያል እንደሆነ አድርገው ነው የሚያስቡት። ግን በተግባራቸው ደግሞ ስታዩቸው ሌሎችን አይሶሌት እያደረጉ ሌሎችን እያገለሉ ነው የሚሰሩት። ለዚህ ነው ኢዲ አሚን ዳዳ በ24 ሰዓት እንዲወጡ ያደረጋቸው። እና ብዙ ጊዜ እኛም ሀገር ካያቸዋቸው የተለያዩ ሀገር ብዙ ጊዜ አይቻቸዋለሁ። ከእኛ ሀገር ጀምሮ እንግዲህ እስካሁን እስካለሁበት ካናዳ ድረስ ህንዶችን በየቦታው አግኝቻቸዋለሁ። ግን በጣም የሚገርማችሁ ነገር ምንም ካልቸራቸውን፣ ባህላቸውን፣ እምነታቸውን የማይቀይሩ ሁልጊዜ ለዛ ነገር የሚሞቱ ሰዎች ናቸው። እና በሚሄዱበት አገር ሁሉ ለህዝቡ አይመቹም። ምክንያቱም ለምን እንዳላችሁ እንደሆነ የህዝቡን ባህልና እምነት ሪስፔክት በሚያደርግ መልኩ ወይ ደግሞ በሚያከብር መልኩ አይደለም የሚኖሩት። ይሄ ደግሞ ከተቀበላቸው ህዝብ ጋር ሲጋጩ ታያቸዋላችሁ። ስለዚህ አሁን አፍሪካ ውስጥ በብዛት አሉ፣ ኬንያ ውስጥ እንግዲህ ዶሚኔት ያደርጋሉ። ዶሚኔት ካደረጉ በኋላ ሌላውን ሰው ለምሳሌ አንድ ቢዝነስ ክሬት ሲያደርጉ ከሀገራቸው ነው ሰው የሚያመጡት። የሚገርማችሁ ነገር ቻይናዎችም እንደዚህ ነው የሚያደርጉት። የዛን ሀገር ህዝብ መቅጠር አይፈልጉም። ሁል ጊዜ መጥቀም የሚፈልጉት የራሳቸውን ዜጋ ብቻ ነው። ይሄ ደግሞ እነሱም ተቀብሎ የሚያስተናግዳቸውን ኮሚኒቲ ያን ህብረተሰብ ያስቆጣል። ስለዚህ ነው ይሄ ጥላቻ የመጣው እንጂ አሁን አንዳንድ ጊዜ አንቲ ኢሚግሬሽን ፕሮቴስት ሲባል ወይ ደግሞ ስደተኛን የመጥላት ፕሮቴስት ተደረገ፣ የተቃውሞ ሰልፍ ተደረገ ሲባል በጣም የሚገርማችሁ ነገር በተለይ እኛን ወይ ደግሞ ሌሎችን የሚመለከት አይደለም። በጣም የሚገርማችሁ አንድ ፓርቲኩላር ግሩፕ ነው። ለምሳሌ አሜሪካ ብትሄዱ የመጀመሪያ ደረጃ ላቲኖች ኮንትሮል አድርገውታል። ሴንትራል አሜሪካ ከላቲን አሜሪካ ጀምሮ ሴንትራል አሜሪካ እነ ሜክሲኮ ጠቅላላ ምኑን ይዘውታል? አሜሪካን ይዘውታል። በጣም የሚገርማችሁ በጣም ዘረኞች ናቸው እነሱ። እኔ እንግዲህ አሜሪካ ስላየሁት ነው። ሁልጊዜ መጠቃቀም የሚፈልጉት የራሳቸውን ዜጋ ብቻ ነው። በቃ አለቀ። ሌላ ምንም እንትን የለውም። ይሄ ደግሞ ከነዚህ ሰዎች እንግዲህ ኮመን የሆነ ሀገር ነው እኮ የምትኖሩት። የሚገርመው ነገር ሁላችንም ከተለያየ ቦታ መተን ነው እንግዲህ ስደተኞች ሆነን የምንኖረው። እና እንዴት ነው ሁሉንም ሰው ሪስፔክት ማናደርገው? አያችሁ፣ ይሄ እንትኖች አሜሪካኖቹ በጣም አበሳጭቷቸዋል። ግን አሁን እንደሚባለው የሚመስለው አንቲ ኢሚግራንት፣ ምክንያቱም ሜክሲኮን ብቻ ወይ ደግሞ ላቲን አሜሪካን ብቻ ወይ ደግሞ የስፓኒሽ ዜግነት ያላቸውን ብቻ አታክ ማድረግ አይቻልም። ስለዚህ ምንድነው የኢሚግሬሽን ህግ ያወጣሉ ማለት ነው። የስደተኛ ህግ ያወጣሉ ሁሉንም። ግን በአብዛኛው ፎከስ የሚያደርጉት አሜሪካ ውስጥ ያያችሁት እንደሆነ በጣም የሚገርማችሁ በተለይ ወረቀት ከሌላችሁ በጣም ሰፈር የምታደርጉት የስፓኒሽ ኮሚኒቲው በጣም የሚገርማችሁ ሌላ ቦታ ምንም ነገር መቀጠር አትችሉም። በራሳቸው ቋንቋ ነው የሚናገሩት። እንግሊዝኛ መናገር አይፈልጉም። እናንተን ኢሚዲየትሊ ምን ያደርጓቸዋል? አይሶሌት ያደርጓቸዋል። ኢቭን አብራችሁ እየሰራችሁ እንኳን ከእናንተ ጋር አብሮ መኖር አይፈልጉም። በቃ ምክንያቱም ሞመንት የራሳቸውን ዜጋ ሲያገኙ
እናንተን በቃ እንደማያውቋችሁ ሆኖ ነው የሚኖሩት። እና ብዙ ጊዜ አይቻቸዋለሁ። የሆነ ስራ ከተቀጠራችሁ እነሱ ያሉበት ስራ ከተቀጠራችሁ እናንተን ለማስወጣት ማያደርጉት ጥረት የለም። እንግዲህ ይሄን አንድ ኤክስፒሪየንስ ልንገራችሁ፣ የአሜሪካውን የስፓኒሹን እና ወደ ህንዶቹ መለሳለሁ፣ ወደ አውስትራሊያው። አንድ ኢትዮጵያዊ የቺክን እንትን ነበራት፣ ቺክን ስሙ ጠፋብኝ። የአንድ ቺክን ስቶር ነበራት እና ጠቅላላ የሚሰሩላት ስፓኒሾች ናቸው። ግን እነዚህ ስፓኒሾች ደግሞ አብረው ሲሰሩ ምን እንደሚያደርጉት እቺ ኢትዮጵያዊ ይወጠቡጣታል። ሚንስ ላይክ ብዙ ይሰርቃሉ፣ ዘመዶቻቸውን ያመጣሉ፣ ዘመዶቻቸውን ያመጡና በነፃ ይሰጧቸዋል። እና እሷ በካሜራ ላይ ይሄን ሁሉ ታያለች። እና እንዳታባረራቸው ሌላ ሰው ደግሞ በቺፕ ሌበር በርካሽ ደግሞ ሌላ ሰው መቅጠር አትችልም። ምክንያቱም እነዚህ ሰዎች በጣም እንትን አላቸው። በዛ ላይ ከስተመሮቹም ደግሞ ስፓኒሾች ስለሆኑ ያለው እድል ምንድነው? በስፓኒሽ ስታሰሩ ሞር ቢዝነስ ይኖራቸዋል። ስለዚህ ሴትዮ ምን አደረገች ማለት ነው? ስፓኒሾች ነው የቀጠረችው። ስለዚህ ከማኔጀሩም ስፓኒሽ ነው እንትኑም እና አንድ ይሄንን ቢዝነስ ባክስ ቴክ ኬር አድርግልኝ ብላኝ፣ ወረቀት አልነበረኝም እንዳልኳችሁ። ስለዚህ እሷ ቀጠረችኝ ማለት ነው። እና ልክ መጀመሪያ እንደገባው እንግዲህ የኢትዮጵያዊ ቢዝነስ ነው ብያቸዋለሁ። እና እዛ ገባሁኝ። ልክ እንደገባሁኝ በቃ መንሾካሾክ ጀመሩ። ለምንድን ነው? በቃ አሁን የራሷን ሀገር ዜጋ ነው የቀጠረችው። ስለዚህ ይሄ ሰውዬ በቃ እሱ ያለ እኛ ምንም መስረቅ አንችልም፣ ምንም ነገር ማድረግ አንችልም አይነት ነገር ነው። እና ገና እንደገባሁኝ ብቻ በቃ የጥላቻ መንፈስ እንዳለባቸው በደንብ ያሳያል። እና እንግዲህ አዲስ ስትሆኑ አንዳንድ ነገር መጠየቅ አለባችሁ፣ ግን ምንም ነገር መንገር አይፈልጉም። የሚገርማችሁ ነገር ምንም እና በቃ ጀስት ፊገር አውት ይሏቸዋል። እና ይሄ የሚያሳየው ምንድን ነው? እኛ ብቻ እንስራ፣ ሌላ ሰው አይምጣብን አይነት ነገር ነው። የሚገርማችሁ እንግዲህ ኢትዮጵያም ባይሆን እኮ ሌላም ሰው ቢሆን እኮ መቀበል አይፈልጉም። እንግዲህ እዛ ስቶር ውስጥ 5 ስፓኒሾች ናቸው ያሉት። ከነዛ ውጪ ሌላ ሰው ማስገባት አይፈልጉም። ባለቤቷ ደግሞ ሁልጊዜ ስታይ ኦልሬዲ እሷ ሞኖፖላይዝ አድርገዋታል፣ ሚንስ ዶሚኔት አድርገዋታል። እና ሱቁ የእሷ ሆኖ ሳለ እነሱ ሰራተኞች ስለሆኑ ብዙ ፌር ያልሆነ ነገር፣ ትክክል ያልሆነ ነገር ሴትዮዋ ታያለች። ግን እነዚህ ሰዎች ማባረር አትችልም። ለምንድን ነው? አንድ ቢዝነሷን ልታጣ ነው። እነዚህ ሰዎች ብዙ ጊዜ ቆይተዋል። ግን ደግሞ ያናድዳታል የራሷን ሰው ወይ ደግሞ ሌላ ሰው እነሱ ጋር ሚክስ አለማድረጓል። ለምን? ሌላ ሰው ሲመጣ እነሱ ተባብረው ያንን ሰውዬ እንዳይሰራ ያደርጉታል። እና እኔ ከተቀጠርኩ በኋላ እንግዲህ በጣም ብዙ ትልቅ ቻሌንጅ ነበረኝ። ምክንያቱም ለምን ልክ አዲስ ስራ ስትቀጠሩ እንግዲህ ብዙ ነገር አለ የቆየ ሰው ሊያሳያችሁ የሚገባው ማለት ነው። እና እነዚህ ሰዎች አያሳያችሁም። በቃ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እና አውቀው አያሳያችሁም። ያ ማለት ምን ማለት ነው? ከስተመር እንግዲህ እንትኑ ስራውን በደንብ ካላወቃችሁት ከማን ጋር ነው የምትጋጩት ማለት ነው? ከከስተመር ጋር ነው የምትጋጩት። ከዛ በኋላ ደግሞ ከባለቤቷ ጋር ትጋጫላችሁ ማለት ነው። ስለዚህ ሴትዮዋ ማለት ኢትዮጵያዊዋ ብዙ ኢትዮጵያዊ ቀጥራ በቃ ሰርችቷታል፣ አልቻለችም። ምክንያቱም እነዚህ ሰዎች ልክ ሰው በሚመጣበት ጊዜ እንትን ያደርጋሉ። እና እንግዲህ ይሄንን ለምሳሌ ያቀረብኩላችሁ እንጂ ብዙ 3፣ 4፣ 5 ቦታ ላይ አይቼዋለሁ። እንግዲህ ይሄን ነው የሚያደርጉት። ስለዚህ በእንደዚህ አይነት ቴንደንሲ ውስጥ የሚኖሩ ሰዎች ነገ አሜሪካን በሚቆጣጠሩበት ጊዜ አሜሪካዊውን ስራ የሌለውን አሜሪካዊ አይደለም የሚቀጥሩት ማንን ነው ማለት ነው? ስፓኒሽ ዜጋ ነው የሚቀጥሩት ማለት ነው። እንግዲህ የሚኖሩት አሜሪካ ውስጥ ነው። የሚኖሩት አሜሪካ ውስጥ ሆነው እነዚህ ሰዎች የሚያመጡ ከሆነ እንዴት አሜሪካኖቹ አይጠሏቸውም? እንዴት አይጠሏቸውም ብላችሁ ታስባላችሁ? ምክንያቱም በቃ አስተሳሰባቸው ላይክ አገራቸው ውስጥ የሚያውቁትን ይሄ የጠበበ አስተሳሰብ ይዘው በትልቅ አገር ላይ ያን የጠበበ አስተሳሰብ አፕላይ ያደርጉታል። ይሄ ነው እንግዲህ አሜሪካኖች እንዲጠሉ ኢሚግራንትን ወይ ደግሞ ስደተኛን እንዲጠሉ የሚያደርጋቸው። ግን በጣም በአብዛኛው ፎከስ ያደረጉት ማን ላይ ነው ያላችሁኝ እንደሆነ ላቲኖች ላይ ነው።
ምክንያቱም አንድ በብዛት ያሉት እነሱ ናቸው። ሁለተኛ ደግሞ ይሄ ነገር የሚታይባቸው እነሱ ናቸው። እንግዲህ ከክራይም ጀምሮ በተለይ አንድ ሰው ሲስተም ውስጥ ከሌለ የፈለገውን ነገር ማድረግ ይችላል። ስለዚህ እነዚህ ሰዎች መቆጣጠር አይችሉም። ስለዚህ ተወረዋል። እና እኔ ራሴ ኢሚግራንት ስለሆንኩኝ ይሄን ማድረጋቸው ትክክል ነው እያልኳቸው አይደለም። ግን በቃ ፋክቱ እውነቱ ግን ይሄ ነው የሚያየሁት እና ብዙ የታዘብኩት ይሄ ነው። ያቺ ኢትዮጵያዊ ከስንት ጊዜ በኋላ ሱቁን ዘግታ ሄደች። ለምን? በቃ እየዘረፉ አከሰሯት። ዘመዶቻቸውን ይጠራሉ። ከዛ በኋላ በነፃ ለብዙ ዘመዶቻቸው በቃ ያለ ክፍያ እንትን ይወስዳሉ። በቃና ጠቅላላ ኮሚኒቲያቸውን በአበሻዋ ስቶር ፊድ ያደርጋሉ ማለት ያበሏቸዋል ማለት ነው። ስለዚህ ሴትዮዋ ምንም ሰርቫይቭ ማድረግ አልቻለችም። ኦልሬዲ በቃ ተዘጋ ሱቁ ማለት ነው። አያችሁ እንዴት ከባድ እንደሆነ። እና ወደ አውስትራሊያ ወደ ህንዶቹ ልመለስና ህንዶቹም ልክ እንደዚህ አይነት ባህሪ ነው ያላቸው። በየቦታው አንድ ፒዛ ቤት ቢከፍቱ ፒዛ ቤት ውስጥ እንግዲህ ሌሎች ሰዎች መቅጠር አይፈልጉም። አንድ የህንድ ፒዛ ቤት ኦር ስቶር ምናምን ካያችሁ ህንዶች ብቻ ናቸው ያሉት። ለእንትን እንኳን እንደው ለይሉኝታ ብለው እንኳን አንድ ሰው እንኳን አያስቀምጡ። ይሄ ደግሞ ብዙ ሰው በቃ እንዲቆጣ ያደርጋል። ለምን? ነጮቹ ወይ ደግሞ ሌላው ሰው ሲከፍት ምን እንደሚያደርገው ለሁሉም ሰው እኩል ኦፖርቹኒቲ ይሰጣሉ፣ እኩል እድል ይሰጣል፣ የስራ እድል ይሰጣል። እና ብዙ ካምፓኒዎች ስታዩ ትልልቅ ካምፓኒዎች ሁሉም አይነት ሬስ አለ፣ ሁሉም አይነት ዝርያ ያለው እንትን ሰው አለ። ይሄ ደስ ነው የሚላችሁ። ምክንያቱም ካናዳ ውስጥ ስትኖሩ፣ አሜሪካ ውስጥ ስትኖሩ፣ አውስትራሊያ ውስጥ ስትኖሩ፣ የትም ቦታ ስትኖሩ ሁሉም ኢሚግራንት ሆኖ እኩል ስታተስ ሲኖረው ደስ ይላል። ግን አንዳንዶቹ በጣም ሰልፊሽ ስለሚሆኑ፣ ራሳቸውን ወዳድ ስለሚሆኑ፣ ወይ ደግሞ የራሳቸውን ህዝብ ብቻ የራሳቸውን ህብረተሰብ ብቻ መርዳት ስለሚፈልጉ ቅድም ያልኳችሁ ለምሳሌ እንትን ያመጣው የቻይና የፊሊፒንስ እና የህንድ እንግዲህ ፊሊፒኖችን እዚህ ነው በብዛት ማቃቸው፣ ግን አብዛኛው ማቀው የህንድና የቻይናን ነው። ግን እዚህ በጣም የሚገርማችሁ ፊሊፒኖችም ደግሞ በቃ በተለይ አበሻ ሴቶችን በጣም ያማረሩ ናቸው። ምክንያቱም በቃ ልክ እነሱም እንደዚህ በግሩፕ ነው የሚሰሩት። ልክ አንድ ሰው ተቀጥሮ በሚመጣ ጊዜ ያንን ሰው አታክ ያደርጉና ያ ሰው ቶሎ ከዚያ መስሪያ ቤት እንዲወጣ አድርገው እነሱ ራሳቸው ብቻ ኮንትሮል ማድረግ ይፈልጋሉ። ይሄም ባህሪ አላቸው። እና ኤኒዌይ ወደ ህንዶቹ ልመለስ። ስለዚህ አሁን ህንዶቹ በሚሄዱበት ቦታ ሁሉ እድል ሲሰጣቸው ምንድነው የሚያደርጉት? እዛ ያለውን ሰው የስራ እድል ከመስጠት ይልቅ ከሀገራቸው ሰው ያመጣሉ። ከሀገራቸው ሰው ሲያመጡ ምንድነው የሚያደርጉት? የራሳቸውን ሀገር እንደ ዜጋ እንደገና በጣም ብዙ ብር አስከፍለውት ነው ወደዚህ የሚያመጡት ማለት ነው። ወደ አሜሪካም ወደ ካናዳም ወደ አውስትራሊያ የሚያደርጉት እና በአብዛኛው ይሄ እንትናቸው በጣም ሌሎቹን ያስቆጣል፣ ያናድዳል፣ ያበሳጫል። ወደ ህንድ አሁን እንግዲህ እኔ የምኖርበት ካናዳ ውስጥ በጣም የሚገርማችሁ እነዚህ የሚጠመጥሙት በጣም በቃ በጣም ከሚፈለገው በላይ ቁጥራቸው ልነግራቸው አልችልም። በተለይ ደግሞ ባለፈው የሊበራል ፕሬዚደንት ፕራይም ሚኒስትር በነበረበት ትሩዶ ጊዜ ጥሩ ሪሌሽንሺፕ ስለነበራቸው እሱም መመረጥ ስላለበት እነሱም ስለሚመርጡት ሊበራል ስለሆነ እንግዲህ ሊበራሎች ብዙ ጊዜ ይሄ ክርስቲያን ቤዝ የሆነ ማኒፌስቶ አለም ያላቸው። ስለዚህ ዝም ብሎ የኢሚግራንቱን ቫልዩ ነው በአብዛኛው ያዘው እና በዛ ምክንያት በተለይ ከህንዶቹ ጋር በጣም ከፍተኛ አታችመንት ነበረው። ስለዚህ በጣም ቁጥራቸው ብዙ የሆኑ ህንዶች ገብተዋል። እነዚህ ህንዶች ታዲያ ከገቡ በኋላ ምን እንደሚያደርጉት ያላችሁ እንደሆነ አብረው ነው የሚሰሩት። ሌላውን ሰው ያስወጡታል ከስራ። ለምሳሌ እናንተ ተቀጥራችሁ እነሱ ባሉበት ቦታ ላይ እኔ የራሴን ኤክስፒሪየንስ ነው የምነግራችሁ። እኔ ተቀጥሬ የምሰራበት አንድ መስሪያ ቤት ነበር እና እዛ መስሪያ ቤት ውስጥ በተቀጠርኩ ጊዜ አንዳንድ ጊዜ ምን ይሆናል ኤክስትራ መስራት ትፈልጋላችሁ ማለት ኦቨርታይም ማለት ነው። ኦቨርታይም ሲሆን ሁልጊዜ ለራሳቸው ዘመድ ብቻ ነው የሚሰጡት። ገና የእናንተን ስም ሲያዩ የህንድ ስም ካልሆነ
አይ የለንም ዛሬ ይሏቸዋል። ሌሎቹ ግን የነሱ አይነት ዜጋ ያላቸው የነሱ አይነት ስም ያላቸው ሰዎች ልክ እናንተ በጠይቃችሁበት ጊዜ ኦልሬዲ እነሱ ተልከው ያን ስራ ሲሰሩ ታያላችሁ። እና በዚህ ምክንያት አንድ ስራ ለቅቄያለሁ እዚህ ካናዳ ከመጣሁ እና በተቻለኝ መጠን ይሄ ብዙ ኮሚኒቲ ያለበት መስሪያ ቤት ካልሆነ ይሄ አንድ ህብረተሰብ ያለበት ቦታ ውስጥ መስራት አልፈልግም። ቀላል አይደለም። ምክንያቱም በተለይ አዲስ ስትሆኑ ምንም አማራጭ የላቸው እና የግድ ስራ መስራት ስላለባቸው የትኛው ቦታ ትገባላችሁ ማለት ነው። እና ልክ እነሱ ገና ተቀጥረው ወይ ደግሞ በሱፐርቫይዘሪ ፖዚሽን ላይ ሲቀመጡ ተቆጣጣሪ ሲሆኑ ወይ ስራ አስኪያጅ ሲሆኑ በጣም የሚገርማችሁ ነገር ከ6 ወር በኋላ ያ መስሪያ ቤት በቃ የህንድ መሰብሰቢያ ሆኖ ታገኙታላችሁ። በጣም የሚያሳዝን ነው። እና ይሄ ምንድነው የሚያሳየው? እንግዲህ ካናዳ ውስጥ መጥተው እነዚህ ሰዎች ካናዳዊውን ሰው እያራቁ የራሳቸውን ሰው ብቻ እየሰበሰቡ የሚመጡ ከሆነ በጣም ከባድ ነው የሚሆነው። ለዚህ ነው አሁን ካናዳ ውስጥ እንግዲህ ባለፈው አንድ ፕሮግራም ሰርቼ ነበርና ካናዳ ምንነካት ብዬ አብዛኛዎቹ እንትናቸው ህንዶችን ያነጣጠረ ነው። ግን ሬሲስት ላለመሆን ግን ምንድነው የሚያደርጉት? ወይ ደግሞ ዘረኞች ናችሁ እንዳይባሉ የኢሚግሬሽን ቁጥር የኢሚግራንት ቁጥር ወይ ደግሞ የስደተኛው ቁጥር መቀነስ አለበት። ምክንያቱም ልጆቻችን የሚቀጥለው ትውልድ ስራ ያጣል። እነዚህ ሰዎች ይመጡና ልጆቻችን እዚህ ተወልደው ያደጉት ልጆቻችን ስራ ያጣሉ። ስለዚህ ቅድሚያ መስጠት ያለብን ለነዚህ ነው እና እነዚህ ሰው ካጣን ነው እነዛን ሰዎች መቅጠር ያለብን እንጂ ፕራዮሪቲ መስጠት ያለብን ቅድሚያ መስጠት ያለብን እዚህ ተወልዶ ላደገው ነው የሚል ኢሹ ነው ያላቸው ማለት ነው። ስለዚህ ይሄ በትክክል ስታስቡትም እንደዛ ነው የሚሆነው። ለምን እዚህ ያለው ሰው እዚህ ተወልዶ ያደገው ሰው ስራ ከሌለው እና እዚህ እድል መስጠት ሲገባቸው ከሀገራቸው ሌላ ሰው የሚያመጡ ከሆነ ምን እያደረጉ ነው ማለት ነው? በቃ እኛ ቀጥታ ምን ይሆንና ካናዳን ወደ ህንድ እየቀየሯት ነው ማለት ነው። የሚቀጥለው ስቴጅ ምን ይሆናል ማለት ነው? በቃ ህንድ እኔ ኒው ዴሊ ነው ያለሁት ወይንስ ካናዳ ነው ያለሁት እስከምትሉ ድረስ ነው የሚያስደነግጣችሁ። እና እነዚህ ሰዎች እንግዲህ የራሳቸውን ቋንቋ ነው የሚናገሩት። ስራ ቦታ ላይ ካናዳ የመጀመሪያው ነገር በእንግሊዝኛ ቋንቋ ነው ሰው መነጋገር ያለበት። ለምን? ምክንያቱም ሰው በራሱ ቋንቋ በተነጋገረ ቁጥር ምን እያደረገ ነው? አጠገቡ የሚሰራውን ሰውዬ ከሱ ጋር አብሮት የሚሰራውን ሰውዬ አይሶሌት እያደረገው ነው ወይ ደግሞ እያራቀው ነው ማለት ነው። ስለዚህ ህጉ ራሱ የትም ቦታ ተቀጥራችሁ ስትሰሩ በተለይ ደግሞ እንደዚህ አይነት ግጭት ያለበት ቦታ ላይ እንግሊዝኛ ነው ትክክለኛው ቋንቋ። ይሄን ነው መናገር ያለባችሁ። ምክንያቱም ቋንቋ ሰዎችን እንትን ያደርጋል። አንዳንድ ጊዜ ቋንቋም ካለማወቅ የተነሳ ነው። ሌላ ጊዜ ግን ያ በፊት እኛ ሶስተኛው ዓለም ላይ ወይ ደግሞ አገራችን ይዘነው የምንመጣው ሐሳብ እዚህም አፕላይ እናደርገዋለን። ምክንያቱም እዚህ እነሱ የሚፈልጉት ነጮቹ የሚፈልጉት ብሌንድ እንድናደርግ ነው። ምክንያቱም ሰው እዚህ ከመጣ በኋላ እንደ ህንድ ወይ ደግሞ እንደ ኢትዮጵያዊ ወይ ደግሞ እንደ ቻይናዊ ሳይሆን ራሱን ማየት ያለበት እንደ ካናዳዊ ወይ ደግሞ እንደ አሜሪካዊ ነው ማየት ያለበት። ምክንያቱም ዜግነት ከተሰጠው ሰውየው የመኖሪያ ፍቃድ ከተሰጠው የሚኖረውን አገር ነው አይዴንቲቲ ይዞ መሄድ ያለበት እንጂ የመጣበትን አይደለም ነው። እኔ እንትን ኮንሰፕቱን እጋራዋለሁ። ለምን? ምክንያቱም እኛ ከተለያየ ቦታ ነው የመጣነው። ከተለያየ ቦታ መጥተን እዚህ ካናዳዊ ዜግነት ካለን እዚህ ካናዳ ውስጥ እስካለን ድረስ በእነሱ ህግና ደንብ መተዳደር ነው የሚጠበቅብን እንጂ እኔ የራሴን ቋንቋ መናገር አለብኝ፣ እኔ ራሴን እምነት ፕሮሞት ማድረግ አለብኝ፣ እኔ ራሴን ባህል ማራመድ አለብኝ ካልን ከዚህ ኮሚኒቲ ጋር ምን ያጋጥመናል ማለት ነው? ክላሽ ያጋጥመናል። ስለዚህ ጥላቻውም ቢመጣው ከዚህ የተነሳ ነው። ምክንያቱም ኮመን ግራውንድ ከሌለ በጣም ከባድ ነው። ስለዚህ ህንዶች ውስጥ በተለይ ህንድ፣ ቻይና ያው ቅድም ሜንሽን ያደረኳቸው እንትኖች ላይ በጣም በብዛት ይሄ ነገር ይታያል እና አትፍረዱባቸው። እኔም ራሴ ኢሚግራንት ነኝ። ግን አንዳንዴ የሚቆይ አገሩ የተቀበለን ሀገር ህብረተሰብ በጣም ነው የሚያሳዝነው።
በጣም ነው የሚያሳዝነው። ምክንያቱም እነሱ ሰፈር እያደረጉ እኛ እንደዚህ አይነት አድቫንቴጅ በተለይ ደግሞ ህገ ወጥ የሆነ አድቫንቴጅ ስንወስድባቸው ጥሩ አይደለም እና የመጨረሻ ላይ ይታገሱና መጨረሻ ላይ እንደዚህ ቁጣው ገንፍሎ የሚወጣ ህዝብ ታገኛላችሁ ማለት ነው። እና እነዚህ ሰዎች እንግዲህ ስደተኛን ከመጥላት ሳይሆን የስደተኛን ባህሪ ካለመቀበል የመጣ ነው። ይሄን ደግሞ እነማን ናቸው የሚያደርጉት ካላችሁ እንደሆነ በጣም ሰርተን የሆኑ እንትኖች ናቸው፣ የሚቆጠሩ ናቸው። አሁን የአውስትራሊያው እንግዲህ ሞስት እንትን ታርጌት ያደረገው ህንዶች ላይ ነው። እዚህ ካናዳ ውስጥም ያለውም ህንዶች ላይ ነው። ምክንያቱም ትንንሽ ቦታ ላይ ስታዩ በትምህርት ይመጡና ከዛ በኋላ ወደ መኖሪያ ፍቃድ ይቀይሩታል እንትናቸው እና የሚወስዱት ለትምህርት እኮ የሚመጡበት እንትን ዋናው አገር ውስጥ ለመኖር እንጂ እውነት ለመማርም አይደለም። ተምረው ቢሄዱ ወደ ሀገራቸው ቢሄዱ አትሊስት የካናዳን ገቨርንመንት ጥሩ እንትን ያገኝ ነበር። ችግሩ ግን ለዛ ብለው ይመጡና ግን በዚህ ይኖራሉ እና አሁን ትልቅ ይሸዋላቸው በጣም ብዙ ነው እና ብዙ ሰው አሁን ውጡ እያሉ ነው ህንዶቹን ማለት ነው። ግን የሚገርማችሁ ኢንተርናሽናል ስቱደንት ይሏቸዋል፣ ዓለም አቀፍ ስቱደንት። ከዛ ውስጥ እኮ ስንት ሰው ነው ያለው ብትሉ ምናልባት 2 ወይ 3 ይሆናል ከሌላ ሀገር ያለው። በጣም ሰዎች ግን ከየት ነው ያላችሁት? ከአንድ ሀገር ከህንድ ብቻ ነው። በቃ አለቀ፣ ከህንድ ብቻ ነው። እና ያ ግን ስሙ ምንድነው? ኢንተርናሽናል ስቱደንት። አሁን ሰዎችም ሬሲስት ላለመባል ኢንተርናሽናል ስቱደንት ወይ ደግሞ ዓለም አቀፍ ተማሪዎችን ምን አለበት የነሱን ቁጥር መቀነስ ቢቻል ምናምን ነው የሚሉት። ግን ሌሎቹ ደግሞ ስትሬት የሚናገሩት በቃ ህንዶች ከአቅም በላይ ነው፣ በጣም በብዛት ነው የገቡት። ስለዚህ እነዚህ ሰዎች ወደፊት ኮምፕሊትሊ አንድ ችግር ቢኖር እነሱ ማጆሪቲ መሆናቸው ማይኖሪቲ ለሆኑት ወይ ደግሞ በቁጥራቸው አነስተኛ ለሆኑት ሰዎች ያ አደጋ ነው። እና ነጮቹ እንግዲህ እንደምታውቁት በአብዛኛው ብዙ አይወልዱም። በተለይ ከሚድል ኢስት የሚመጡት ተወላጆች እንግዲህ በጣም በብዛት ነው የሚወልዱት። እዚህ ሀገር ደግሞ እንግዲህ ፋሚሊ እንትን ነው ኦሪየንትድ ነው በጣም መንግስትም ሰፖርት ያደርጋል። በተለይ ደግሞ ሰዎች ብዙ ቤተሰብ ካላቸው ብዙ ሰፖርት ያደርጋል። ስለዚህ ሰው አብዛኛው በተለይ ከሚድል ኢስት የሚመጡት ሰዎች ወይ ደግሞ ከእስልምና ኮሚኒቲ ውስጥ አብዛኛው የሚመጡት በጣም ብዙ ልጆች ነው የሚኖሯቸው እና ከዛ በኋላ መንግስትን ምን እያደረጉ ነው ማለት ነው? በቃ ድራይ እያደረጉት ነው እና አይሰሩም። በልጆቻቸው ነው አብዛኛዎቹ የሚኖሩት። ይሄንን ስል ግን እውነቱን ነው እየተናገርኩ ያለሁት እንጂ አንድ ፓርቲኩላር የሆነ እንትን ላደርግ አይደለም። እና ነገርየው ከክርስትና ባህል ጋር የተያያዛል። ብዙ ጊዜ ነጮቹ ከአንድ ወይ ከሁለት ልጅ በላይ አይኖራቸውም። ብዙዎቹ ከሁለት ልጅ በላይ አይወልዱም። እና ይሄ ትክክል ነው ትክክል አይደለም እያልኩ አይደለም። ምን እያልኩ ነው? የነሱ ቁጥር ያነሰ ግን የኢሚግራንቱ ቁጥር በጣም እየበዛ በተለይ ደግሞ ቅድም እንዳልኳችሁ ከሚድል ኢስት በተለይ እስልምና እምነት ካለው ሀገር የሚመጡ ሰዎች ደግሞ 2-3ም ምናልባትም ከዛ በላይም ሪሌሽንሺፕ ስለሚኖራቸው በጣም በአጭር ጊዜ ውስጥ በጣም ብዙ ኮሚኒቲን እንትን ማድረግ ይችላሉ ማለት ነው በብዛት። ስለዚህ ይሄ ሁሉ በተቀባዮቹ ሰዎች ይሄ የሚደገፍ አይደለም እና ቅድም እንዳልኳቸው የክርስቲያን ቤዝ ስላልሆነ ብዙ ነገሩ በጣም ከባድ ነው። ምክንያቱም የነሱን ባህል፣ የነሱን እምነት፣ የነሱን ካልቸር ሁሉ ነገር ኮንትሮል የሚያደርግ ነው ማለት ነው። ስለዚህ የሚቀጥለው እንትናቸው ምን እየሆኑ ማለት ነው? ብዙ ነገራቸው እየተወሰደ ቀስ እያለ ቫልዩዋቸውን ሉዝ እያደረጉ ይሄዳሉ ማለት ነው። ስለዚህ ይሄም ያስፈራቸዋል። ስለዚህ ይህም ራሱ ቀላል አይደለም። ስለዚህ በእውነት እኔ እንግዲህ ያው ባላንስ እናድርገው ከተባለ መጪውም ሰው ወይ ደግሞ ስደተኛውም በተለይ ደግሞ ያለበትን አገር ህዝብና ደንብ በተለይ ደግሞ ህግና ደንብ፣ ባህል፣ እምነት አክብሮ በተቻለው መጠን መኖር አለበት ባይ ነኝ።
ያ ካልሆነ ግን ያው ክላሹ ይመጣል። አሁን በጣም ከባድ ነው የሚሆነው። በኋላ ላይ ምናልባትም ሲቪል ዋር፣ ምናልባት ይሄ እርስ በርስ ግጭትን ሊመጣ ይችላል። እንግዲህ ወደፊት ምን እንደሚመጣ አናውቅም። ያው እግዚአብሔር ይጠብቀን። ዝም ብለን ማየት ነው እና እነዚህ ናቸው ኢሹዎቹ። ስለዚህ በጣም ከባድ ነው፣ በጣም ኮምፕሊኬትድ ነው። ግን ለዚህ ሁሉ ዋናው መፍትሄ ምንድን ነው ያላችሁኝ እንደሆነ በእኔ በኩል ሰዎች የእግዚአብሔርን ቃል ማወቅ አለባቸው እና መጽሐፍ ቅዱስ ሰው ካወቀ አብሮ መኖር ከሰዎች ጋር ይችላል ብዬ አምናለሁ። ምክንያቱም ሰው ሁሉ አንድ እንደሆነ ይገባዋል እና ይሄ የቦታ ስም ወይ ደግሞ ታይትል ምንም ማለት አይደለም እና በተለይ ከተለያዩ ሀገሮች በተለይ ይሄ የክርስትና እምነት ከሌለበት አገር የሚመጡ ሰዎች ይሄንን ነገር የተረዱት አይመስለኝም። ምክንያቱም እነሱ የሚያስቡት በራሳቸው መንገድ ብቻ ነው። ስለዚህ ይሄ በጣም ከባድ ነው። ምክንያቱም ኢየሱስ ክርስቶስ የሞተው ለሁሉም ነው፣ ለከሌ ብቻ ብሎ አይደለም እና ይሄ እምነት ለነከሌ ብሎ አይደለም፣ ለሁሉም ነው። በዓለም ዙሪያ ላለው ሁሉ ለሰው ልጆች ነው ይሄንን ያደረገው። ስለዚህ ሰዎች ይሄንን ከተረዱ ይሄ ዩኒቨርሳሊዝም የሚባለው ወይ ደግሞ ይሄ ኮመን የሆነ ወርልድ ላይ በጋራ የመኖር መተሳሰብ፣ መዋደድ ይመጣል ማለት ነው እና ይሄ ካልሆነ ግን በጣም ከባድ ነው። ግጭቱ ይቀጥላል ወደፊት። ስለዚህ እንግዲህ የኔ እይታ ይሄንን ይመስላል። እንግዲህ በብዙ ቦታዎች ያየሁት ይሄን ነው። እንግዲህ ብዙ ተናገርኩኝ። ምናልባት የተሳሳትኩት ነገር ካለ ይቅር በሉኝ። በተረፈ እንግዲህ የስደቱ ሁኔታ ይሄ ይመስላል። በተለይ ወገኖቻችን አትረበሹ፣ አትጨነቁ። ምክንያቱም በአብዛኛው እንግዲህ ነገሮች እንትን ካሉ ልክ እንደዚህ በብዛት የሚገቡ ሰዎች ላይ ነው የሚያነጣጥረው እንጂ እኛን እንኳን ብዙ የሚነካን አይደለም። ምክንያቱም እኛም ብዙ ይሄን ያህል አብረንም እየኖርን ሌሎችንም የምንገፋበት አይነት ሲቹዌሽን ውስጥም ያለን አይመስለኝም። አሜሪካም ያየሁት ካናዳ ውስጥም ያየሁት ይሄን ነው። ብዙ ቦታ ላይ አብሮ ከመስራት እንደውም እኛ ተለያይተን ነው የምንሰራው። ስለዚህ በዚህ ብዙ ለነሱ ቻሌንጅ የምናደርጋቸው አይመስለኝም እና ይሄን ልላችሁ ነው። ስላዳመጣችሁ በጣም አመሰግናለሁ። እንግዲህ በኮሜንት ላይ ምናልባት የተሳሳትኩት ነገር አንዳንድ የማይመስላችሁ ነገር ካለ ኮሜንት ማድረግ ትችላላችሁ። በተረፈ እንግዲህ ይጠቅማል ካላችሁ ለሌሎችም ስደተኞች ወገኖቻችን ላኩት እና ተረጋግተው እንዲኖሩ ያስፈልጋል። እንግዲህ ለዛሬ ያቀረብኩላችሁ ይሄንን ይመስላል። ጌትሽ አዲስ ሰው ነኝ። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ ብዬ ተሰናበታችኋለሁ።